አሁን መነግራችሁ ነገር ምንድነው የአስፋናና የኦስፋና ዲፈረንስ ነው። ይሄን ሳወራ እንግዲህ በጣም ብዙ ነገር ሪስክ አድርጌ ነው። እባካችሁ ሚስት ለማግኘት ብላችሁ ኢትዮጵያ ያላችሁ ዘመድ የአክስት ልጅ ያክስት ማም አንዴ ተቸገረ አይጠፋም። ለምን ደማቸው ጀምራ ከጋራ አናረግም? ራጀ ከመዛናት በፊት ሰላም ቅዱስ ባለው ለማታቆይ ሰዎች ደግሞ እንኳን በደህና መጣችሁ። እንዴት ናችሁ? ዛሬ እንግዲህ ነግራችሁ የመጣሁት በጣም ከባድ ነገር ነው። ይሄን ሳወራ እንግዲህ በጣም ብዙ ነገር ሪስክ አድርጌ ነው ሞሮ ለስኬር ቢካዝ ይሄ ሰሞን ቆየው በጥብጥ ረብሻ ምናምን ላይፍ ላይ ከገባና ልንገራችሁ። ይሄንን አሁን መነግራችሁ ነገር ምንድነው የአስፋናና የኦስፋና ዲፈረንስ ነው። ስለዚህ የአስፋናና የኦስፋና ዲፈረንስ ምን እንደሆነ ነግራችኋለሁ። ፈርስት አፍ ከመጀመሪያ በፊት ፉክክር ነው። እንዳለ ብሬክዳውን አድርግላችኋለሁ። ቪዲዮዎች ከመጀመሪያ ተከታተሉ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ወደ ቪዲዮ አሁን ከዛ ዲፈረንስ በፊት ብዙ ነገሮች አሉ የሚመጡ። እስፋ እንዴት ተመሰረተ የሚለውን ነግራችኋለሁ። ኦስፋ እንዴት ተመሰረተ የሚለውን ነገር ነግራችኋለሁ። 1 2 3 4 5 ነገር አለ። 1 2 3 4 5 ነገሮች አሉ። ከነዛ በመጀመሪያ አንድ ነገር ልንገራችሁ። አንድ ነገር ምንድነው የምነግራችሁ መሰላችሁ? ህይወታችሁ ምን አይነት ዴንጀር ላይ ነው? እንዴት ነው ጊዜ ያላችሁ? እንዴት ጊዜ ኖሯችሁ ያን ራሱ ጭንቅላታችሁ ማሰቢያ ሰዓት እንዴት ህሊናችሁ ፈቀደላችሁ? እንዴት ጊዜ ኖሯችሁ እንዴት ጊዜ ኖሯችሁ ህይወታችሁን ኢንቨስት አድርጋችሁ አወጣችሁት? አቅማችሁን፣ ፓወራችሁን፣ ብራችሁ፣ ሰዓታችሁ እንዴት አወጣችሁ? My question is አንድ ሰው ቢዝነስ ይሰራ ከሆነ እስኩ አንድ ሰው ብር ኖሮት ሊዝናና ከሆነ እስኩ አንድ ሰው ቪዲዮ ሰርቶ ቫይራል ሊወጣ ከሆነ እስኩ ግን ዝም ብሎ ፕሬዘንት ሆኖ ኳስ ለማየት እንዴት ሄዳችሁ? ወይ ደግሞ ለመዝናናት እንዴት ሄዳችሁ? እባካችሁ ሚስት ለማግኘት ብላችሁ ራሳችሁ አሸውዱ። ሚስት አይደለም የምታገኙት። ምንም የታወራው ነገር በሙሉ ውሸት ነው። I've been there. I know. እኔ አሁን ነግራችሁ የመጣሁት ይሄ ሁላ ነገር እንዳለ ዲስትራክሽን ነው። ህይወታችሁን መለወጥ አለባችሁ። አስፋናነሽ ኦስፋናነሽ ስም እየቀየሩ ማንም ሰው ህይወታችሁን አይወሰድባችሁ። ስም እየቀየሩ ሰዓት እየቀየሩ ማንም ሰው ህይወታችሁን አይወሰድባችሁ። ህይወታችሁን ሁላችሁ መለወጥ አለባችሁ። አንድ ሰው እኔ አስፋና መሄድ ማልፈልግም ለምንድን ነው? ምክንያቱም የሀገሬን ህዝብ የማይበት አይን የለኝም። ምንም ሳልሰራ ምን ሰርቼ ነው የሀገሬን ህዝብ አይን የማየው? ሄጄ ህዝቤን የማየው ምን አይነት ስራ ሰርቼ ነው የሀገሬን ህዝብ አይናቸው የማየው? ልጅ እያለሁ ሄጃለሁ። ከዛ አውር ነው ምንም አላውቅም ነበር። ልጅ እያለሁ ሄጃለሁ። ግን አሁን ትሄዳለሁ ምን ሰርቼ ነው አይናቸው የማየው? እንዴት ነው የሀገሬን ህዝብ የማየው? ለምንድን ነው የምሄደው? ዋው ውድ አይ እናንተስ ምን አድርጋችሁ የምትሄዱት? ለምንድን ነው የምትሄዱት? Hi, beautiful. Hi. You know, I'm very good guy. Bro. Guys, ሁላችሁ ታውቁታላችሁ። የዚህ ምድር ሾርት ከቱ ምንድነው? ብር ይዞ መገኘት ነው። ሁላችን ብር ያስፈልገናል። That's the only way ሁሉም ነገር አውቶማቲክ ማሸነፍ የምንችለው። እስፋና ስትሄድን አይደለም ሁሉም ነገር ወደ እናንተ ይመጣ ብር ሲኖራችሁ። አሁን ይኸው አብዛኞቻችሁ እስፋና የምትሄዱት አብዛኞቻችሁ አቴንሽን ፍለጋ አቴንሽን ያለ ቦታ የምትሄዱት አቴንሽን ፍለጋ አቴንሽን ያለ ቦታ የሚሄድ ሰው ያ ሰውዬ ብር ሳይሆን ያለው ፐርሰናሊቲ ነው ያለው። ስለዚህ ፐርሰናሊቲውን ሄዶ ማሳየት አለበት። ግን የሚፈልገው ነገር አትራክት ማድረግ አይችልም። አሁን ለምሳሌ አንተ ወይ አንቺ ቁጭ ብለሽ እስፋና ስትሄጂ አቴንሽን ያለ ቦታ አቴንሽን እንዲሰጥሽ ስትፈልጊ ምንድነው ችግሩ? ቁጭ ብዬ አቴንሽን ወደ አንቺ ጋር አይመጣም። እኔ ቁጭ ቤቴ ሆኜ አቴንሽን ወደ እኔ ይመጣል። ቤቴ ቁጭ ብዬ አቴንሽን ወደ እኔ ይመጣል። ብር ስላለኝ አይደለም። አጀስ ምንድነው ማረጋው? እስፋና ሄጄ ሰው ከሚያየኝ እስፋና ያለው ሰው በዚህ እንዲያየኝ ያደርጋለሁ። አቴንሽን ወደ እኔ ይመጣል። እስቲ ላምወን የሙሉ እስፋና እዚህ ነው ኮንሰርቱ ራሱ የኔ ዘፈን they think I'm tough እንደዚህ ነው። አቴንሽን ወደ እናንተ መጣ አለባችሁ ከፈለጋችሁ ማለት ነው። ኦኬ you working okay cool ግን ለምን የምትፈልጉት ነገር ወደ እናንተ እንዲመጣ አታረጉም? ሴቶ አሁን ፍቅረኛ ድሮኝ ይፈልጋለሁ ወይ ደግሞ ማግባት ፈልጋለሁ አይደለ? ስለዚህ ማድረግ ምንድነው የምፈልገው? ምንድነው ሴት የሚፈልገው? ሴት እንዴት ነው ማሳብ የምችለው? እንዴት ነው እኔ ብረቶኝ ሰው ማግኘት ያደርጋት የምችለው? ብር ኦኬ ብር ይኖረኝ ይገባል። ምን አይነት ብር? 100 ሚሊዮን ኦኬ እሺ። ከዛ ብር ይኖረኛል። ከብር ሲኖረኝ all I have to do just exist ብቻ ኢንስታግራም ላይ ፎቶ ፖስት አላም በላምበርጊኒ እንደዚህ ማምቢ ከሳብኳችሁ ከይሳባሉ ደኔ ላይክ እንደዛ መኖር ያለባችሁ። ለምን ትፈልጉት ነገር ተሳባል? ለምን አስቡትም? ለምን እናንተ እንትሆናችሁ እናንተ ብረት ሆናችሁ ለምን ማግኔት ወደ እናንተ ያመጣም? ለምን ማግኔቱ እንደዚህ አይሰበሰብ? እንዴ ነው ብረት ብታቆሙ መሃል ላይ ማለት ነው። ብረት ብታቆሙ ማግኔቱ እንዴ ነው ሳብ የሚለው? ለምን እንደዛ አትሆኑም? ለምን እስፋና ኦስፋና ተስፈና ምናምን ናና ትላላችሁ? ለምን ወደ እናንተ ኑ አትሏቸውም? ሴት ቀላል ነው። ህይወት ቀላል የምትፈልጉት ላይፍ በሙሉ ቀላል ነው። ማድረግ ያለብን መስራት ብቻ ነው። አሁን አንተ ለምን እንደዚህ የምትሉኛላችሁ? ያሳዝነኛል፣ ይበላኛል። አሁን ነው ጋይሶች ይሄ ሁሉ ነገር ማድረግ አይጠበቅብኝም። ግን there is something inside of me. It's telling me to just telling you guys. Like for real.
ጋይስ ሁላችን መለወጥ አለብን አባይ በስመካን የተገደበው ከእንደገና ምንድነው ህጣጥ ላይ ባለፈው እንትን ተሰራ ነበር ድርቆሽ ገብቷል ሀገራችን ማለት ነው ከእንደገና ደግሞ በጣም ብዙ ነገር ሰው እስቲ ራሳችሁ እስፋን ሄዳችሁ ሰዎች በሙሉ ማለት ነው እናንተ እዛው ጋር እስፋን ሄዳችሁ ሰዎች በሙሉ ያላችሁ ሰዎች ሀብታም ሆናችሁ ደሃ ሆናችሁ ምን ሆናችሁ ኢትዮጵያ ያላችሁ ዘመድ ያክስት ልጅ ያክስት ልጅ ምናምን አንዴ ተቸገረ አይጠፋም ለምን ደማችን መጀመሪያ ከጋራ አናረግም ራጀ ከማዛናታችን በፊት ለምን ደማችን በሙሉ ቢያንስ ቤዚክ የሆነ ነገር ይገባው ለምን ክሊል አናረግም ይሄን አረግም ማለት ሀገር ክሊል አረግም ማለት ነው do you guys understand አሁን የምታወጡት ብር ብዙ ጊዜ የኢንተርኔት ባህሪ ልንገራችሁ የሰው ልጅ ለቤተሰቡ ለወገኑ ምንም አይነት ሪተርን የማያገኝበት ቦታ ብር ሲያወጣ የሆነ ብሩን ያከሰረው ብሩ ማይፈልገው ይመስላል ወይ ብሩ ማይሆንለት ይመስላል ግን ለጓደኛው ሲጋበዝ ሰው መሃል ላይ ምናም አረ ዛሬ በሬናችሁ ብራዘር ማም ነይ ይከፈትልሻል ነይ ምረው ፈልጊው ጊዮርጊስ ከፈተው ክሽ አረ ግሪግሪቺክ መጥራው ምረው ፈልጊው አረ በለው አረ ሻት ይከፍሏል ችግር የለውም ያን ሲያረግ ቤቢ እንዴነሽ ፒስ ነው አለውልሽ ነው ዛሬ በቃ በሬነሽ እንዳፈሪ ይመች ካዛ ይደረጋ ካዛ ልጄ ብር አለ ወይ እናት ውስጥ ነው የምን አባሽ ብር ነው እኔ ብር ከታ አመጣለሁ እኔ ብር አመርታለሁ እንዴ አለው አይጠፋም ምክንያቱም ያን ማረግ አለበት የሆነ ነገር አለ ውስጣችን የሚፈልገው ምንድነው ለውጪ ሰው ማሳየት የምንፈልገው እንጂ ያለንን ነገር መንከባከብ አንፈልግም ተታስቡት ፈጣሪ ያየን ነው ካርማ ያየን ነው ሁሉም ሰው ያየን ነው ያን የተንከባከበን መንከባከብ ሲገባል እኛ ማያቀርን ሰው ስንሰጣው ብሩ ራሱ ወደኛ ሊመለስ የሚችለው አይችልም ምክንያቱም ምን ማላረጋልንማ ፌር ነው ህይወት እንዳለ ጥቅም ነው እኔን ገራችሁ ለጥቅም እንደሚሆን ማለት ነው አሁን ከዚህ ጋር የሆነ ጋር ቀበላለሁ ተቀያየረን ሰላማዊ ሪሌሽንሺፕ ይኖራል ብዙ ጊዜ ለምንድን ነው አንድ ሰው ኦቨርሊ ሲወድ ወይ አንድ ወንድ ልጅ ኦቨር ሲወድ ወይ ደግሞ ጥሩ ወንዶች ለምንድነው ላስታ ያረጉም ጥሩ የሚባለው ኦቨርሊ ስትወር ማለት ነው ኦቨር ጥሩ ነገር ታረጋለህ ኦቨር ጥሩ ነገር ካሸከምኩ በኋላ ያለ መመለስ ይከብዳል ወይ ደግሞ አይመልሰውም ስለዚህ ፌር የሆነ ኤክስቼንጅ የለም ፌር የሆነ ኤክስቼንጅ ከሌለ ደግሞ አይዘልቅም ስለዚህ ላይፋችሁ የተስተካከለ ያልሆነው አሁን ላይ ምንድነው ፌር የሆነ ኤክስቼንጅ ስለሌለ ነው ፌር የሆነ ኤክስቼንጅ ሊኖረን ይገባል አሁን እስፋን ሄዳችሁ ተዘለላችሁ ጨፈራችሁ ጋይሶች እንዴት አንድ አመት ሙሉ ተቆጥባላችሁ አንድ ሳምንት ለመዝናናት እናንተ እኮ ማወቅ ያለባችሁ 5 አመት ብትሰሩ እኮ እድሜ ልካችሁን ትዝናናላችሁ ላይክ እንዴት ያታያችሁ እንዴት ነው የማይታያችሁ እንዴት አንድ አመት ሙሉ ተቆጥባላችሁ ለአንድ ሳምንት መዝናናት ከደገና ሽኩ ያን ገዝናናችሁ በኋላ እናንተ እኮ ቢገባችሁ እኮ 2-3 አመት ወይ 1 አመት 2-3-4 አመት ብትሰሩ እድሜ ልካችሁ መዝናናት ትችላላችሁ ለምን እንትኑ አቀየውትም ከዛስፋው ወደ እናንተ ጋር ይመጣል እናንተ ፕሮሞት ታደርጉታላችሁ እስፋው ወደ እናንተ ጋር ነው ይመጣው እስፋን መግዛት ትችላላችሁ ጋይሶች ይሄ ሁሉ ነገር እውነት አይደለም ንቁ ያልኳችሁ ነው ብቻዬን ቆሜ እዚህ መሃል ላይ ንቁ አንተ ምን አውቃህ ነው ወይ እኔ እስፋን አልሄድም ይሄን ነው ማቀው በቃ ይሄን ነው ማቀው ሰማ ከሆነ ስማ ወይ ሰሚ ከሆነ ስሚ ህይወታችሁ መለወጥ አለባችሁ እኔ ምንድነው ከናንተ የምጠቀመው ምንም እናንተ ከኔ ምንድነው የምትጠቀሙት ህይወት ስለዚህ ራሳችሁን ለውጡ ሁላችሁም ራሳችሁን መለወጥ አለባችሁ ላይክ ሁሉም ነገር እውነት አይደለም ጋይሶች አንድ ግን ልንገራችሁ ህይወት ላይ ያለ ነገር በሙሉ ነፃ ነው ስራ መስራት ከፈለክ ነፃ ነው ባትሰራ መኖር ትችላለህ በትሰራ መኖር ትችላለህ ግን እስቲ ነፃ ነው ስራ መስራት ነፃ ነው መዝናናት ነፃ ነው ኳስ ማየት ነፃ ነው እስካልሞታችሁ ድረስ ሁሉም ነገር ነፃ ነው አይደለ ግን ማለት ነው መስራት ነፃ ቢሆንም ሁሉም ነገር ራሱ ነፃ ቢሆንም ሁሉም ነገር የሚያልቁ ነገሮች ቢሆኑም ሁሉም ነገር የማያልቁ ነገር ማለት ይቀርበሉኝ ሁሉም ነገር የማያልቅ ነገር ቢሆኑ እንደዛ ኮን ለምን ገንዘብ አላሮጥም ቫልዩ ስጠኝ ነገር ለማይደም ኳስ እድሜ ልኬን አየው አያልቅም ፕሪሚየር ሊግ አለ ላሊጋ አለ ከአመት ሌላ አዲስ ቡሽ ይዞ ይመጣሉ አያልቅም ከእንደገናም ደግሞ እስፋናም አያልቅም በየአመቱ አለ ሌላም ደግሞ ማን ነው እስፋናም አያልቅም በየአመቱ አለ ሁሉ ሴቶቹም አያልቁም ሁሉ በሄድኩበት ሁሉ አሉ ሁሉም አያልቅ እንደዛ ከሆነ ሁሉም ማያልቅ ከሆነ ለምን ገንዘብም አያልቅ ስራም አያልቅም ለምን ገንዘብን ብቻ አላወርጠም ለምን እሱን ብቻ አላወርጠምና ገንዘቡን ለምን የማያልቀው ነገር ቫልዩ ላይ ያመጣል ለምን እሱ ላይ አልጨነቅም ሁሉ ነገር ማያልቅ ከሆነ ለምን ይጠቅመኝ ላይ አልሰራም አንደኛዬን ሁላችሁ ታች መቀየር ይችላልላችሁ ሁላችሁም እኔ አምንባችኋለሁ ለዛ ነው የማወራው ለዛ ነው ጊዜን
ጥዬ የራሴን ህይወት ማስተካከል ትቼ እናንተ ማዋራችሁ ስለማምንባችሁ ነው። እናንተ ሰዎች አምንባችኋለሁ። ህይወታችሁን ለውጡ። ፈጣሪ ሁላችንም እኩል ጭንቅላት ይሰጣል። ባለፈው ወቅት አንድ ግግር አለ ጭንቅላቴ የመጣልኝ የእውነት ራሴን የፈጠርኩት ምንም አይቻ አይደለም። ደግሞ ለእናንተ ለመናገር ደግሞ ምንም ፕሩፍ ማድረግ የለብኝም። እዝሚ እመኑኝ። የሆነ ጭንቅላቴ ላይ ቁጭ አለና የሆነ ዘፈን መጣ። ፈረንጆች እኮ ክንፋለኝ እንበራለን ይላሉ አለ ውስጤ። ከዛኛ ሀበሾች ግን እንደ ወፍ ክንፍልኝ እንዳልበር ይላልና ተስፋ መቁረጥ ምናምን ብቻ መጣ። ግን ሁለቱም ልክ ናቸው አልኩ። ሀበሻውም ልክ ነው። ሀበሻው እንደው ሞር ላጂካል ነው። የፈረንጁ ደግሞ ሞር ደግሞ እንትን ነው ምንድነው የሚባለው ላይክ ይሄ ምንድነው ቪዥን የሚደረግ ምንድነው ቪዥዋላይዝ ያደረገ ነው። ወይም ደግሞ በቃ የሆነ ስታበርነስ ነው በቃ የሆነ አለ አይደለ በቃ እየሳለው ነው። እና ሁለቱም ልክ ናቸው። ግን ሁለቱም የሚያስማማ አንድ ነገር ልንገራችሁ ቅዱስ የሰው ልጅ በተፈጥሮ ክንፍ ሊኖረው ይችላል። ፈጣሪ ክንፍ አልሰጠንም። ግን ፈጣሪ ይሄ ጭንቅላት ሰጥተናል። ከወፍ በላይ መብረር የሚችል ፕሌን መስራት እንችላለን። ይሄ ነው ጭንቅላታችን። እኛ የተፈጠርነው ነገሮችን ቤት አድርገን መስራት እንችላለን። ፈጣሪ ይሄን እውቀት ሰጥቶናል፣ ጭንቅላት ሰጥቶናል፣ ሁሉ ነገር ሰጥቶናል። ይሄ እኔ ላይ ያለው ነገር ሁሉ እናንተ ላይ ለዛ ነው ማምነባችሁ። ሁላችሁም ከተጠቀማችሁ ህይወታችሁ መለወጥ ትችላላችሁ። እስፋናው ኦስፋና ቡልሺት ቼክ ምናምን ሴት አያልቅም፣ ሁሉም አያልቅም። ብር ነው የማያልቀው። ማያልቀው ፎከስ እናድርግ። ብር ካለን ሁሉም ነገር እናሸንፋለን። ህይወታችን ይስተካከላል። ቤተሰቦቻችን ይደሰታሉ። ህዝቦቻችን አይራቡም። እኛ ለሁሉ ሰው መቆም እንችላለን። ድምጻችን ይሰማል። አንደኛ እንሆናለን። ማንም አንሰማም። ህይወታችን አንደኛ ይሆናል። ስለዚህ ለምን አናደርገውም? ሁላችሁም እንድትከበሩ ፈልጋለሁ። ሁላችሁም እንድትወደዱ ፈልጋለሁ። ሁላችሁም ህይወታችሁ እንዲለወጥ ፈልጋለሁ። ይሄ የምድራዊ ምድር ነው አትበሉኝ። የምድራዊ ኑሮ ነው ምድራዊ ኑሮ አንጠቅም አትበሉኝ። አይደለም ሌላ ነገር ነው። ከምታስቡት በላይ ዲፕ ነው። ምድራዊ ኑሮ ከሆነ ለምን ሳልሰራ አይከፍሉኝም? ለምን ለመብላትና ለመኖር ብቻ ለምን ስራ ያሰሩኛል? ምድራዊ ኑሮ ከሆነ ለምን ያፈጉኛል? ለመብላት ብቻ እና ለመተኛት። ምድራዊ ኑሮ አይደለም። ከዛ በላይ ዲፕ ነው ጋይሶች፣ እመኑኝ። ስለዚህ ሁላችሁ መለወጥ አለባችሁ። አምንባችኋለሁ። ተለወጡ። እስፋና ኦስፋና ምናምን ይሄ ቡልሺት ይሄ የማይረባ ነገር የህፃን ወሬ ይሄ ቲክቶክ ደሰራው ከዛ ሁላ እንውጣ ለህይወታችን እንለውጥ። ሁላችን ራሳችን መለወጥ እንችላለን። አቅማችን እንችላለን። ምክንያቱም ይሄ ፈጣሪ ሁላችንም ሰጥቶናል። 3% ብቻ ነው የሚያስፈልገው። 3% ከተጠቀምን ህይወታችን እንለውጣለን። እኔንም እናንተንም ፓታችን ፈጣሪ ያቀርልልን። ሁላችንም አንድ ቀን ሀብታም እንሆናለን። ራሳችን መለወጥ አለብን። እኔ ደግሞ አምንባቸዋለሁ ሁላችሁም ላይ ፈጣሪ ይርዳ።